የሰማንያ ባሏ ለፍቅረኛው መኪናውን ሰጥቶ ጠፋብኝ ብሏት 2 ወር ሆኗታል። እንዴ ቀስ ብለሽ አትነጂም እንዴ? ምንድነው እንዴ? ይሄ ታርጋ የኔ ነው፣ የራሴ መኪና ናት። ቆይ ሄጄ ልያት። እንዴ ማን ነው? ማን ልበል? የኔ መቤት ክፈች። ምንድነው አንቺ እያየሽ አትሄጂም? አንቺን እኮ ነው ብገጭሽ አሁን ሰበብ ልትሆኚ አይደል እንዴ? መሀል መንገድ ላይ ትሄጃለሽ እንዴ? እንደዛ እያበረርኩ የነዳው ብገጭሽስ አትሰሚም እንዴ? አንቺን የምጠይቅሽ ጥያቄ መኪናው ያንቺ ነው ወይ ነው ጥያቄ። ይሄ መኪና ያንቺ ነው፣ ታርጋው የራሴ ነው፣ መኪናው የራሴ ነው። ከ2 ወር በፊት ባለቤቴ ፓርክ አድርጎ የሆነ ቦታ ላይ መኪናው ተሰርቆበት ነው። ጤነኛ አይደለሽም? አይምሮሽን ያምሻል? ይሄን የመሰለ መኪና አንቺ እንዴት ይኖርሻል? ይሄ ፍቅረኛዬ ጊፍት የሰጠኝ መኪና ነው። ትሰሚኛለሽ? ይሄ መኪና የራሴ ነው። ምን አልሽ? ፍቅረኛዬ ላንቺ ጊፍት የሰጠሽ ይሄ መኪና የራሴ ላቤን ጠብ አድርጌ የገዛሁት መኪና ነው። ትሰሚኛለሽ? የኔም ቤት አብደሽ መሆን አለበት። ጤነኛ አይደለሽም። በሰው መኪና የኔ ነው እያልሽ የምትንጠለጠዩ። ደውይለት። የኔም ቤት ፍቅረኛዬ ለምትዩ ሰው ደውይለት፣ ወይ ደግሞ እኔ ልደውልለት እንጂ እኔንማ አትሸውጅኝም። ታርጋው የራሴ ነው፣ መኪናው የራሴ ነው። ሂጂ ደውይ አሳይሻለሁ። ሂጂ። እየቀለድኩ መሰለሽ እንዴ? ምን ትመስላለች እቺ? ሲያያት ራሱ ምን ትመስላለች? ደውይ። ይኸውልህ የኔ ፍቅር መኪናዬን አገኘኋት። የሆነች ሴት እየነዳቻት ነው። እውነቴን ነው የምልህ። አሁን አጠገቧ ሆኜ ነው የምደውልልህ። እንዴት ሆኖ ነው እንደዚህ ሆነው? መጣው አለ። ደውይ ለፈለግሽው ሰው። ትቀልዳለች እንዴ? ትሰሚኛለሽ? ውሸትሽን ከሆነ እስር ቤት ነው የምወረውረሽ። በሰው መኪና ተንጠልጥለሽ የኔ ነው የምትዩ። አሁን ለፍቅረኛ ይደውልለታለሁ። ታያለሽ፣ ይመጣል እንዴ። ሄሎ የኔ ፍቅር፣ አንዷ መጣ ብታይ ይሄ መኪናዋ የኔ ነው አለችኝ። አትገርምህም? አንተ ግን ትክክል የራስህ መኪና ነው አይደለ? ገዝተህ የሰጠኸኝ የራስህ ነው። መኪናው ያንተ ነው፣ ባንተ ስም ነው የተገዛው አይደለ እኮ። እኔ እኮ አልኳት መኪናው የራሴ ነው፣ ፍቅረኛ የገዝቶ ነው የሰጠኝ ጊፍት አልኳት። አልሰማም አለች። በዛ ላይ ምን ትመስላለች መሰለ? እዚህ ግቢ የማትባል ሴትዮ እኮ ናት። እንደዚህ እንዲህ ራሱ ብታያት እንኳን መኪና ያላት ሰው ዝም ብላ አንድ ነፍሰ ቀጭን ናት ብታይ። አልሽ ይምጣ የደወልሽለት ሰውዬ